ውድ የቻናላችን ተከታታዮች እንኳን ወደ ቀይ ባህር የዩቲዩብ ቻናል እንኳን በደህና መጣችሁ። ይህ ቪዲዮ ለእናንተ ጠቃሚ ሊሆን ስለሚችል ያው ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ይጀምሩ። አሁን ቀጥታ ወደ ቪዲዮ እናልፋለን። ሰላም ውድ የቻናሌ ተከታታዮች፣ ዛሬ ደግሞ ይዤላችሁ የመጣሁት አዲስ ባትሪ እያለቀ ለተቸገራችሁና እንዲሁም ቦታው እንደዚህ ሞልቷል እያለ ለተቸገራችሁና አብዛኛዎቻችሁ ደግሞ መፍትሄ የምትፈልጉበትን እንዲሁም በጣም መፍትሄ የምታገኙበትን ስልት ነው። ይህንን ለማድረግ እንግዲህ በመጀመሪያ ሁሉም እስከመጨረሻው ቪዲዮ ማየት ይጠበቅባችኋል። እናንተ የሚጠበቀው ሁሉንም ስቴፕ ባይ ስቴፕ ተከታትላችሁ ማስተካከል ስችሉ ነው ማለት ነው። አሁን በቀጥታ ስልካችን ላይ የአፕሊኬሽን ከፍትና ወደ ሴቲንግ እንገባለን። ከዛ ሴቲንግ ላይ ከገባን በኋላ አፕስ የሚል አለ። አፕስ የሚለውን ከነካን በኋላ ወደ ውስጥ ያስገባናል። ከዛ ወደ ውስጥ ከገባን በኋላ የተለያዩ አማራጮች ይመጣሉ። ለምሳሌ እኔ ቲክቶክ የሚለው ውስጥ ገባውኝ። ለምሳሌ አፕሊኬሽኑ ውስጥ እሱ ላይ ከገባው በኋላ እንግዲህ ያው ያሰመርኩበት ይታያቸዋል። ስቶሬጅ ኤንድ ካች የሚል አለ። ይሄኛው እንግዲህ እዚህ ውስጥ ገብተን ነው እንግዲህ ብዙ ነገር የምናስተካክለው። ከዛ እዚህ ውስጥ ከገባን በኋላ ምን እናደርጋለን? ያው እዚህ ጋር ክሊር ካች እና ክሊር ስቶሬጅ የሚል ነገር እናገኛለን። እንግዲህ ክሊር ስቶሬጅ የሚለው መንካት የለባችሁም። ክሊር ካች የሚለው ላይ ትገባላችሁ። እሱ ጋር ከገባችሁ በኋላ ወታች ያሰመርኩበት ሜጋባይት የያዝብኛል። ያው እሱ ጋር ክሊር ካች ታደርገው ቀጥታ ያው ያኛውን አስተካክሎኛል ማለት ነው። ይሄ ደግሞ በጣም የስልካችሁን የስቶሬጅ ብዙ ነገር ብዙ መፍትሄ ያመጣላችኋል ማለት ነው። አሁን እዚህ ጋር እየገባችሁ እናንተ ሁሉንም ይሄንን ክሊር ካች ማድረግ አለባችሁ ማለት ነው። እያንዳንዱ የምትጠቀሙ